በባህሪያቸው አበባ ሲሰጣቸው ይወዳሉ፣ ደስ ይላቸዋልና እኛ ደግሞ ለምን ይቅርብን ብዬ ያው እኔ ሮማንቲክ ነገር ብዙም አላውቅም፣ ግን ጋይስ ባለኝ ነገር ከዚህ በኋላ ሄርሚን ለማስደሰት ሞክራለሁኝ ማለት ነው። ፋሚሊዎች አብዛኞቻችሁ ለእኔም ለሄርሚም ቆንጆ አስተሳሰብ ያላችሁ ሁላችሁም ከልብ 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 እናመሰግናለን። አስተያየታችሁን ምናምን የምትጽፉልን በውስጥ የምታወሩንም ሁላችሁንም ከልብ እናመሰግናለን። ባይዘዌ ሰርፕራይዞች እየበዙ ነው። ባለፈው የቀለበት ፕሮግራም ነበረን፣ ሰርፕራይዝ አድርገናታል። አሁን ደግሞ የሆነ ለየት ያለ ሰርፕራይዝ አለ በቅርቡ። ሁላችሁም በጉጉት እንድትጠብቁ እፈልጋለሁኝ ማለት ነው። ቤተሰቦቼ ሰርፕራይዝ በሰርፕራይዝ እናረጋታለን። እንግዲህ የተቃጠለም ምንም ማድረግ አይቻልም፣ መቃጠል ይችላል። ምንም ልናግዛቸውም ልንረዳቸውም አንችልም። ስለዚህ ቤተሰቦቼ ሄርሚን ሰርፕራይዝ ከማድረግ ወደኋላ አንልም። በጣም ንጹህ ልብ ያላት በጣም የዋህ በቃ እንዴ ልበላቸው፣ እኔ ሄርሚን በቃል ለመናገር እንኳን ለመግለጽም ይከብደኛል እና አስተሳሰቧን በጣም ነው የምወድላት። ለሰው ክፉ የማታስብ ሰው ክፉ ነገር እንኳን እያሰበባት እሷ ግን ክፉ የማታስብ ሰው ነች እና ከምነግራችሁ በላይ በጣም በጣም ደስ የምትል ልጅ ናት ሄርሚ። ይገባታል። ከዚህም በላይ ሰርፕራይዝ ብናደርጋት ደስ ይለኛል። ከርቀት እያየዋት ነው፣ እየመጣች ነው ጋይስ። እንግዲህ ሰርፕራይዝ ሞቅ አድርገን ነው ሸብ እያደረግን ነው የምንሰጣትና ትወደዋለችም ብዬ አስባለሁኝ። ለምን ሄርሚ አበባ ስለምትወድ ማለት ነው። እና እንዴት ነው ኮራ ብዬ መጠበቅ አለብኛ። እንዴት ነኝ ግን ዛሬ በቁንጣ ነው የመጣሁላችሁ። አንድ ያለባበሴን አሳያችሁ። በቁንጣ በቡስ ጫማ ምናምን ነው የመጣሁት እና አላምርም እንዴ? የት ነው የምትርቀኝ? ራቀኝ እኮ ካሜራማን። እና እንግዲህ ቤተሰብ እየመጣች ነው፣ ሄርሚ እየመጣች ነው ጋይስ እየመጣች ነው ማለት ነው። አሪፍ ሙዚቃ እንላታለን። ከአንቺ ጋራ ሲሆን ደስታ ይሰማኛል፣ መጫወት መዝናናት መፈንደቅ ያምረኛል፣ ከሚወዱት ጋራ መጫወት ደስ ይላል፣ መፈንደቅ እድሜን ይጨምራል፣ እንጫወት ላንቺ ነው እግዚአብሔርም እውነት በጣም ነው የሚያምረው። እኮ ስተኛ አታውቅም። እሱ ብቻ አይደለም በኢየሱስ ስም አልሳምክ ደራክ ዳንሽ በጣም ነው የሚያማምሩት። ነው በእንቺ ነው እግዚአብሔርም በል እንዴት ነው እባክህ ዛሬ ተፈሩ ሙሉ አበባ አድርገዋል። ቆንጆ ደራክ በጣም ይታን ወደድሽው? በጣም ቁርሴን ያዝልኝ እዛ ጋር አስቀምጥልኝ። ነው እስከስ በጣም ነው የሚያምረው። እግዚአብሔርን በቃ ቺክ የሴት ወይ ነው ወደድሽው? ፒንኳ አታምርም? አባውናም እኮ ገዝተህልኝ አታውቅም። ይታን ገዝተህልኝ ታውቃለህ እንዴ? በደንብ አላስታውልም፣ ግን ያው ከዚህ በኋላ ገዛልሻለሁ። ቆማ ወይኔ በቃ አሁን ይሄ ሶፋ ላይ ነው ማስቀምጠው። እቺን ደግሞ እንደዚህ ያስተኛለሁ። ተጫወቺ ዛሬ ያምርብሻል አናናና ፍስቂሳይ በጣም ደስ ይለኛል። በጣም ነው የሚያምረው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ኖርማል ነው። በጣም ያንስብሻል። አበባ ምናምን ያንስብሻል። ዛሬ ባይዘው ማለት ነው ዲዘምብን ደስ ይለኛል። ከዚህ በላይ ይዝናል ማለት ነው። በስበሰን ወደ ቤት እንግባ። ኧረ ጌታን ምን ችግር አለ? ከዛ ገብተን እንቀይራለን ማለት ነው። እሺ ችግር የለውም። ከዛ ማለት ነው ይቀጠቅጠን ይበርዳን የለ ከዛ ቤት ገብቼ ደግሞ እቅፍ አደርግሻለሁ። ኧረ እባክህ፣ ኧረ ይሄ ጉደኛ ስንት አይነት ሰው አለ በእናታችሁ። ወይኔ ጉድ ያለ ያሰማችሁት ቤት ገብቼ አቅፍሻለሁ እንዴ? ማቀፍ እኮ ማረግ እኮ ትችላለህ፣ ግን በካሜራ ፊት እንደዛ አይባልም። እሺ ሰው እኮ ቅር ይለዋል፣ ይከፋዋል። ግን የሆነ ይከፋዋል፣ እንደዛ አይባልም። እሺ በቃ ለሲንግሎች በጣም ሶሪ፣ ግን ለማንኛውም አቀፉ እንዳረሰው። እሺ ያው ቤት ነው ያልኩህ። እባክህ ቤት ማጥፋለሁ፣ ችግር የለውም። በጣም ነው የሚያምረው። ይታን ማረኝ ወደድሽው? በቃ ከዚህ በኋላ ሰርፕራይዝ በሰርፕራይዝ ቤትሽ በሙሉ አንድ ቀን ቁርስ ሰጠኝና ሙሉ ቤቱን አበባ አድርጌ እጠብቅሻለሁ። ማርያምን በል እውነት ከአሁን ጀምሬ ልስጥህ። እንዴት? ከዛ የአበባ ፋብሪካ እናደርገዋለን ከፈለግን። አየሩ በጣም ደስ ይላል። ስማኝ ዝም ብሎ እየከፋኝ ነበረ። ይገባኛል። ጌታም በዚህ ሳምንት ያው ብዙ ሰው እያስደበራት ነው። ብዙ እየተጫነኝ ነበር ምናምን እና ዛሬም ወንድሜ ያገኝቷት አስደብሯታል። ደውላልኝ ነግራኛለች። ኤፍሬምማ በስመ አብ በቃ እኔ ለወንድሜ ይቅርታ እኔ በወንድሜ ሰው አንተም ብዬ እኮ ነው። Your perfect escape to paradise in Bengadi's first ever villa community.
እኔ ይቅርታ እኔ በወንድሜ ሰው ብዬ እኮ ነው እንግዲህ ኤፍሬም ያየዋል፣ ግን ያው ቅር አይለውም። እንደዚህ በዚህ ስትስመኝ ቅር ይለዋል። ኧረ እኔ ቅር ካለውም ኤፍሬም ቅር ካለውም ቅር ይበል። እሰይ አትናገራት፣ ሁለተኛ አትናገራት። እናሰማኛለህ? ሁለተኛ ሲጀምር አንቺ ሲጠሩ ዝም ብለሽ አትጀምሪ። አይደለም ስማኝ፣ እንደዛ ሳይሆን በስትክክል አውራሽ ፈልጋለሁ ምናምን ሲለኝ እሺ በቃ ምናምን አልኩኝ። ይሄ ደግሞ አሁን ቀለበት ማድረግ የለ ቤተሰብ ነገ ያገናኘናል ብዬ የአራዳ ልጅ በቃ እሱ በቃ ሄደብኝ በኋላ ምናምን አልቻልኩም። ጋሽዬ መሰለሽ ነው ኧረ የሆነ ሰዓት ነው በጣም ትልቅ ሰው ነው የሚመስለው፣ እንደ እድሜው አይደለም። በጣም ተናጋሪ ነው ልጁ። ያለ እድሜው አድርጓል ስላችሁ አልሰማችኝም። እና አናጁ አሁን ያው እንደፈለክ እየሳምሽኝ ምናምን ያው ወንድምክን ያው ና በዛ በኩል ሳም በዛ በኩል ምንም አታበጣ። ደግሞ አይወድሽም ምናምን ይወደኛል። እሺ አትወደኝ? እወድሻለሁ። አታፈቅረኝም? አፈቅርሻለሁ። ያው ስማ እንግዲህ አበባ ሰጠኝ። እሰይ እሰይ እርር አለሽ። ይሄ ቀለበት ሁሉም አይን ጥሎባችኋልና አውልቂ፣ የመጣ ሁሉ አውልቂ አውልቂ አውልቂ። እኔ እኮ ልሰጣቸውም አሰብኩኝ፣ ግን ከዛ ቢሸጡት ይጠቅማቸዋል ይሁን አላውቅም። አውልቂ ነው የሚሉኝ። ሬፋ በግልጽ አሁን እኔ ጋር መተሽ ብታማክርኝ አየር የለም እና የሆነ ነገር ብትለኝ አሁን እኔ ሴርሚስ ተነጋግረን አንዘጋለም፣ የወር ወጪ አንዘጋም። በቃ ቅር ይለዋል ልጁ። አይ የምሬ ነው ኤፍሬም፣ እውነት ምን አሁን በቀለበት ምናምን አሳበክ ተወዷል። ደግሞ 1 ግራም እኮ ቃል ሰምቷል ዋጋውን። 1 ግራም 29,000 ብር ገብቷል። እና ዋጋውን ሰምቷል መሰለኝ። አይ በቃ እንደዚህ አይነት ነው። እኔ በጎን አወራዋለሁ። ትንሽ ሲስተም ገባ ማለት ነው። የፈራው ነገር ካለ ምናምን። ኧረ በቃ ተው። አሁን ኤፍሬም እንርሳው እና በጣም ነው የሚያምረው። በጣም ጌታ በቃ እኔ ምን አሰብኩኝ መሰለሽ፣ ባንቺ ስም ለአንቺ ስል የአበባ ፋብሪካ ልከፍትም እቅድ ይኖረኛል። ከዚህ በኋላ ደስ ብሎኛል። የሆነት በጣም ደስ ብሎኛል። ጌታ እኮ ደስታሽን ግለጭላቸው አይደለም። እኔን አይዞኝ። ሰላም ሰላም፣ የኔ ውድ ቤተሰቦች እንደምናችሁ፣ ደህና ናችሁ ወይ? እንግዲህ ዛሬ በሰላምታ ልጀምር ብዬ ነው። አብርሽ የሰጠኝን አበባ አያችሁት? በቃ ሴት እንዴት ነው ሴት ሮማንስ የሆነ ባል ነው ያለኝ። በነገራችሁ ላይ የፍቅር ሰው ነው እና ምን ነው እኮ እና እንደዚህ የመሰለ አበባ ሰጥቶኛል። በጣም ደስ ብሎኛል። ይህ አበባ የእውነት ነው የምላችሁ፣ ዝም ብሎ ቀላል ነገር አይደለም። ሲገዛ ቀላል ነገር ሊሆን ይችላል፣ ግን ለሴት ልጅ ያው ታውቁታላችሁ ብዬ አስባለሁ። እና ምን እንደተሰማኝ ታውቃላችሁ? የሆነ በቃ ቃላት አጥሮኛልና በጣም ደስ ብሎኛል። እኔ ደስታ የሚያስደስታችሁ ሰዎች እንግዲህ ተደሰቱ። አበባ ቀላል ነገር አይደለም። ጥሩ ስሜት ተሰምቶኛል። እና ደግሞ ይህን ሰሞኑን ትንሽ እየደብረኝ ነበረ።